ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ በዚህ ቪዲዮ ማሳያችሁ እጅግ በጣም ታምራዊ የሆነውን በተለይ ህንድ አካባቢ በተለይ የሚጠቀሙትን አሁን ላይ እኛም በብዛት እየተጠቀምነውና በተለይ ለአበሻ ፀጉር ለማለስለስ፣ ለማሳደግ፣ ፎሮፎርን ለማጥፋት ከጭንቅላት ቆዳ ላይ የጭንቅላት ቆዳን ለማከም፣ ፀጉርን ለማለስለስ፣ ለማሳደግ በጣም መልቲ ጥቅም ያለውን የአብሽ ማስክ በዚህ መልኩ ነው ማሳያችሁ። በጣም ቀላልና ተወዳጅ የምትወዱት ለልጅ ላዋቂ የሚሆን ማስክ ነው። ሁላችሁ ሰላም፣ እንኳን ወደዚህ ዚ ቢዩቲ የዩቲዩብ ቻናል በሰላም መጣችሁ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ቤተሰብ እንድትሆኑ እጋብዛችኋለሁኝ። ዛሬ እንደተለመደው እጅግ በጣም የሚያማምሩ ቆንጆ ለቆዳና ፀጉር የሚሆኑ ትሪትመንቶችን በዚህ ቻናል ላይ ታገኛላችሁ ቤተሰቦቼ። እንግዲህ ዛሬ እጅግ በጣም ጠቃሚ የሆነውን የአብሽ የፀጉር ማስክ ነው ማሳያችሁ። ይህ የፀጉር ማስክ በጣም ቀላል ነው ለመስራት። በተለይ ጊዜ ለሌላችሁ ሰዎች በአጭር ጊዜ ቶሎ ይደርስላችኋል። ምንም ስራ አያበዛም። ይሄም ምንድነው? የተፈጨውን በጣም ደቆ የተፈጨ አብሽ ዱቄት ነው የምንጠቀመው። የአብሹ ዱቄት በጣም ደቆ መፈጨት አለበት። ይሄንን ልነግራችሁ ወዳለሁ። ምክንያቱም በኋላ ፀጉራችሁን ስንታጠብ ፀጉራችን ላይ እንዳይሰገሰግና አበጥሮ ለማውጣት እንዳያስቸግረን በሚል ነው። እንግዲህ አብሽ ኖርማል ፍሬው አብሽ ያላችሁ ሰዎች ዘብዝፋችሁ ወይ ቀቅላችሁ ፈጭታችሁ በዛ መልኩ በጣም ብዙ ጊዜ ቪዲዮዎች ተሰርተዋል። እኔ ቤት በጣም የአብሽ ተጠቃሚ ነኝ እና በጣም በሱ መልኩ ነው የምሰራው። ዛሬ ግን እስቲ ቀለል ባለ መልኩ ስራ የሚበዛበት ሰው በዚህ መልኩ መጠቀም ይችላል። እኔ ሞክሬው ጥሩ ስለሆነ ላይ ለእናንተም ይሄን ቪዲዮ ሼር አደረግኩላችሁ ማለት ነው። የተፈጨውን አብሽ ሞቅ ባለ ውሃው መሞቅ አለበት። በሞቅ ውሃ ነው የምዘፈዝፈው። 3 ማንኪያ አብሽ ነው የተጠቀሙት። በጣም በቂ ነው። አብሹ በሚዘፈዘፍበት ሰዓት በጣም ይለደልዳል፣ ይወፍራል ማለት ነው። ስለዚህ 3 ማንኪያ የተፈጨ አብሽ ነው የተጠቀምኩት። ለመናገር ያክል ድጋሚ አብሹ በጣም ደቆ የተፈጨ መሆን አለበት። በእጃችሁ ራሱ ስትነኩት እንደዚህ በጣም ላም ብሎ የተፈጨ አብሽ ተጠቀሙ ማለት ነው። ከዛም በኋላ 3 ማንኪያ እናደርግና እላው ላይ ሞቅ ያለ ውሃ ጨምረን ቢያንስ ከግማሽ ሰዓት እስከ 1 ሰዓት ድረስ ዘብዝፈን ብናስቀምጠው ጥሩ ነው። ልስልስ ይላል። ተልባው በጣም ይርስና አብሹ ማለት ነው። አብሹ በጣም ይርስና ይለደልዳል። እንደዛ የሚሆነው ደግሞ ስንዘፈዝፈው ነው። እየበጠበጥኩት እያለሁ ራሱ ውሃውን እየመጠጠው መልሼ ውሃ እየጨመርኩ ነውና 3 ማንኪያ ነው የተጠቀምኩት። ፀጉራችሁ ረጅም በጣምና ብዙ ከሆነ ቢያንስ 4 ማንኪያ ካረጋችሁት ዱቄቱ በጣም በቂ ነው። ምክንያቱም በጣም ይወፍራል ማለት ነው። ስለዚህ እንደዚህ አይነት ማስክ ስናዘጋጅ ደግሞ በጣም ባይቀጥን ጥሩ ነው። በጣም ቀጭን ከሚሆን ትንሽ ወፈር ያለ ቢሆን ጥሩ ነው የሚሆነው። ፀጉራችን ላይ ልክ እንደ ቅቤ ልድፍ አድርገን እናስቀምጠዋለን ከአናታችን ማለት ነው። ስለዚህ ይሄንን ማስክ እንግዲህ ፀጉር ለማለስለስ፣ ለማፍታታት በጣም ፀጉራችን ከታች የሚነቀል ከሆነ በጣም አድርጎ ይረዳናል ማለት ነው። አብሽ በተፈጥሮ በጣም ለፀጉር አብሽ ከፍተኛ የሆነ የጭንቅላት ቆዳን የማንከብ ባህሪ ያለው የፀጉራችን ስር እንዲጠነክር፣ ፀጉራችን እንዲያድግ፣ እንዲለሰልስ፣ ሻይን እንዲያደርግ ያደርግልናል። ፎሮፎር ምናምን ካለብን ደግሞ እነዛን ነገሮች የማጥፋት አቅም አለው። ይሄንን ቢያንስ ደጋግማችሁ ተቀቡት። ቢያንስ 3 ጊዜ 4 ጊዜ መቀባት ይኖርባችኋል። ፎሮፎር ምናምን ያለባችሁ ሰዎች ሙልጭ አድርጎ ያስወግድላችኋል ማለት ነው። ሌላው ይሄንን ማስክ ስትጠቀሙ ውሃውን ትበጠብጡትና ትዘፈዝፉትና ውሃውን ብቻ አጥልላችሁ መጠቀምም ትችላላችሁ። እንደ ስፕሬይ አድርገን መጠቀም እንችላለን። ለምሳሌ እንደዚህ ውሃውን ትዘፈዝፉትና ራሱ ውሃው ቢጫ ነው የሚሆነው ሙሉ ለሙሉ። ግን ቢያንስ ኦቨርናይት ብታሳድሩት የተሻለ ነው። ከዛን እንደ የአብሽ ሻይ ይሆንልናል ማለት ነው። እንደ አብሽ ሻይ ይሆንልናል። የምትጠቀሙት መጠን ግን በጣም አነስ ባለ፣ ለምሳሌ 2 ማንኪያ አብሽ ብትጠቀሙና ብትዘፈዝፉ የዛን ውሃ ይበቃችኋል ለመጠቀም ማለት ነው። ውሃውን ጥልል አድርጋችሁ ከኦይል ጋራ መጠቀም ትችላላችሁ፣ ወይም ብቻውን የፀጉራችሁን ስርስር እንደ ስፕሬይ ትረጩታላችሁ። ትረጩትና ትተውታላችሁ ላያችሁ ላይ ማለት ነው።
ከዛም በኋላ ነው የምትታጠቡት እና ይሄም መንገድ በጣም ኤፌክቲቭ ነው። በተለይ ለወንዶች ፀጉራቸውን ለሚረግፍባቸው ለሚሸሽ በጣም ቆንጆ ነው። ያው እንደኛ ብዙ ጊዜ ፀጉርን የመንከባከብ ነገር ስለሌለ ለወንዶችም ለሴቶችም ይሆናል በእርግጥ። ስለዚህ ፀጉራችሁ ለሚያስቸግራችሁ በሚለቃቀልባችሁ ሰዎች በዚህ መልኩ እንድትጠቀሙትና ቀላል ነው ለመታጠብ። ማስኩ እንኳን ቢያንስ ጊዜ የለንም የምትሉ ከሆነ እሱን ለማጽዳት ለማበጠር ለምናምን ማለት ነው እና በሁለቱ መንገድ ሰርታችሁ እንድትጠቀሙት። ይሄ ደግሞ በጣም ቀላል ነው፣ የተፈጨ የተዘጋጀ ነው። እንግዲህ በዚህ መልኩ በምታዩት መልኩ ዘፍዝፌ ለ1 ሰዓት ያክል ነው ያቆየሁት። ለ1 ሰዓት ያክል አቆይቼው በቃ ዳቦ ሆኖ እንትን ብሏል፣ የሆነ ውፍር ብሎ ነው ያገኘሁት እና በቃ በማንኪያው እንድቅድም እንደምታዩት ቁርስ ነበረ የሚሌሉ ምንም እንደ ማስክ አልሆነም። ስለዚህ ውሃ ጨመርኩበትና መታሁት በማሽን። ስታዩት በቃ አሁን ማስኮችን ሬዲ ሆኗል። ከዚህ በኋላ አብሹን በጣም ልስልስ ብሎልናል። ከዚህ በኋላ የምናደርገው ነገር ቢኖር ቅባት ነው የምንጨምርበት። ቅባት የምትፈልጉትን የቅባት አይነት መጨመር አለባችሁ፣ ግን ግዴታ ቅባት አድርጉበት። የምትቀቡትን አይነት የቅባት አይነት አድርጉበት። አብሹ እንዴት እንደሚለሰልስ ልነግራችሁ አልችልም። በጣም ለስላሳ ነው ስለተዘፈዘፈው ማለት ነው። እንግዲህ እኔ የምጠቀመው ቅባት ከዚህ በፊት ይሄንን የቅባት አሰራር አሳይቻችኋለሁ። ሙሉ ቪዲዮን ሄዳችሁ እዩት። ይሄም ሀርቦች፣ የተለያዩ ሀርቦች አንድ ላይ አድርጌ ዘፍዝፌ ነው ማስቀምጠው። ልክ በምታዩት መልኩ ስፈልግ ብቻ ነው የምቀንሰው ማለት ነው። በምፈልግ ሰዓት ነው የምቀንሰው። ይሄንን ጎድጓዳ ሳህን ቅድም ለአብሹ መምቻ የተጠቀምኩት ነው። ስለጠበበኝ ነው። በሌላ በትልቅ ውሃ አብሹ ሲያገኝ በጣም እንትን ይላል ይበዛልና እንትን ብየው ነው ቀይሬው ነው። ስለዚህ እንደዚህ በምታዩት መልኩ ቅባቴ ተዘፍዝፎ አለ ማለት ነው። ይሄንን ቅባት አጥልዬ ነው የምጠቀመው። ይሄንን ቅባት አሰራር ሄዳችሁ እዩት። ብዙ ሰው ወዶታል። ፕላስ ደግሞ እንደዚህ ተዘፍዝፎ ነው የሚቀመጠው። ስትፈልጉ ነው የምትቀንሱት። ልትቀቡ ስትሉ ትቀንሱታላችሁ። ብዙ ሀርቦች፣ ብዙ ለቅባት የሚሆኑ ለጭንቅላት ቆዳ ለማሳደጊያ ለሚነቃቀልብን የሚሆኑ ቅመማ ቅመሞች አሉትን ብዙ ነገሮች። ሙሉ ቪዲዮን ሄዳችሁ እዩት እና ተጠቀሙበት። በቤት ውስጥ እንደዚህ ፀጉራችንን ቆዳችንን መንከባከብ በጣም በጣም ጥሩ ነገር ነው፣ በተለይ በአሁን ሰዓት ላይ። በዛ ላይ ራስን መንከባከብ በጣም ደስ የሚል ስራ ነው፣ ጊዜ ከተገኘ። ጊዜ ባይኖርም ግን በሚሆነው መልኩ አድርጎ ፀጉርንም ራስን መንከባከብ በጣም ደስታን ይሰጣል። ስራችሁም ላይ የሰውነት ደስ ሲለው ደግሞ በስራችሁም ላይ ኤፌክቲቭ ውጤታማ ትሆናላችሁ። ስለዚህ ሁሉም ሰው ራሱን ይንከባከብ ብዬ አስባለሁ፣ እመክራችኋለሁ እንደዛ ብዬ እና በዚህ መልኩ በሚያምር መልኩ በጣም ቀላል የሆነ የፀጉር ማስክ በአጭር ጊዜ ውስጥ ነው የሚደርሰው። እውነት ለመናገር እየሰራችሁት ቁጭ አርጋችሁ ዘፍዘፍ ታደርጉትና ወደ ስራችሁ ሄዳችሁ ከዛ በኋላ ፀጉራችሁ ላይ ትቀቡታላችሁ። ቤተሰቦቼ ይሄንን የሚያምር ማስክ ካዘጋጀን በኋላ መቀባት እንችላለን። ለልጅ ለአዋቂ ይሆናል። እንደዚህ አይነት ማስኮች ለወንዶችም መሆን ይችላሉ። በጣም የፀጉርን ስር የሚረዳ እንዳይነቃቀል እንዳይረግፍ የሚረዳ ስለሆነ ሁሉም ሰው ሊጠቀሙ ይችላል። ምንም አይነት የጎንዮሽ ጉዳት የለውም። በምታዩት መልኩ ፀጉር ማስካችን በጣም የሚያምር ቅቤ መስሎ ተዘጋጅቶልናል ማለት ነው። ይሄንን እንግዲህ በተበጠረ በተፍታታ ፀጉር ላይ ነው የምትቀቡት። ፕሊስ አንድ ነገር የምነግራችሁ ሰው ነገር ፀጉራችሁ እንደተያያዘ ሳይበጠር የፀጉር ማስክ የምታደርጉበት በጣም ወፍራም የሆነ በተለይ የፀጉር ማስክ የምታደርጉበት ከሆነ ጭራሽ ነው የሚያያዘው። ስለዚህ የፀጉር ማስክ ስንቀባ አንደኛ ከስር ከቆዳችን ጀምረን እስከ ፀጉራችን መጨረሻ ድረስ እንቀባለን በደንብ አርሰን። ሁለተኛ ግን በተፍታታ ፀጉር ላይ ነው መቀባት ያለበት። ፀጉራችሁ ተበጥሮ ተፍታቶ መሆን መቻል አለበት። በውሃ ረጭታችሁ ማበጠርና ማፍታታት ዜን የምትቀቡትን ማስክ ማድረግ። እኔ ብዙ ጊዜ ፀጉሬን ሳላፍታታ የፀጉር ማስክ ከተቀባው በኋላ ጭራሽ ነው የሚያያዘው ማለት ነው። ስለዚህ ይሄንን ነገር ተጠቀሙበት። ፀጉራችሁን አፍታቱትና ከዛን አበጥራችሁ ከዛን ተጠቀሙት እላችኋለሁ። በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ዳውን ኮሜንት ላይ ጻፉልኝ። ከዚህ በፊት የተጠቀማችሁት ሰዎች
እኔ ቤት ውስጥ በጣም ብዙ በተደጋጋሚ የአብሽ ማስክ ሰራለው እጠቀምበታለሁ እና እናንተም ተጠቀሙበት። ሽታው ለምትሉ አንድ ጊዜ ሻምፖ ስትጠቀሙበት ሙልጭ ብሎ ነው የሚወጣው። ምንም ችግር የለውም። ምንም አይነት የጎንዮሽ ጉዳት የለውም። ምናልባት ሽታው ከከበዳችሁ ነው። እሱም ደግሞ በአጭር ጊዜ ውስጥ ቶሎ ከላያችሁ ላይ በአንዴ ሻምፖ ይሄዳል ማለት ነው። እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው። ለዛሬ ላይክ ማድረጋችሁ እንዳትረሱ።